ብዙዎች የሚያነሱት አሰልጣኝ ቶሌራ ዲንቃ ብዙ ጊዜ አምባገነን አሰልጣኝ ነው። ለዚህም ደግሞ ማሳያ የሚሆነው በተለያዩ ጊዜያቶች የዲሲፕሊን ጥያቄዎች ይነሱበታል። በአንድ ወቅትም አሰልጣኝ ቶሌራ ዲንቃ በኦሎምፒክ ውድድር ወቅት ላይ መሳሪያ መዟል ይለዋል። ትክክል ነው? እኔ መሳሪያ አልመሰስኩም። መሳሪያ ይዤ ሄጃለሁ። በዛን ጊዜ እኔ ወታደር ነኝ። መሳሪያ ህጋዊ ሆኖ መንግስት ካስታጠቀኝ መሳሪያ ቁጭ አድርጌ አልዞርም። መሳሪያ ራሴን እንዲጠብቅ ህዝብ እንዲጠብቅበት ነው። እንደማንኛውም ሰው ይዤ ሄድኩ። በር ላይ ወታደሮች ነበሩ። የአዲስ አበባ ፖሊስ፣ የፌደራል ፖሊስም ነበሩ። ለነሱ ሰጥቼ ገባው። ሲወጣ ደግሞ በር ላይ ወስጄ ወጣው። የአዲስ አበባ አትሌቲክስ ፌዴሬሽንም እንደዚህ በአንድ ወቅት ቅጣት አስተላልፎብህ ነበር። ጉዳዩ ምን ነበር? ጉዳዩ እሱም በጣም አሪፍ ጥያቄ ነው። እሱም ጉዳዩ የመብት ጉዳይ ነው። ተደጋጋሚ ስፔሻሊ ዳኝነት ላይ ኮሜንት እናራሳለን። ለምን አትሌት ይጎዳል? ላቡን አንጠፍጥፎ ብቃት ያለው አትሌት እያለ ብቃት የሌለው አትሌት በሩጫ ዎኪንግን ሩጫና ዎኪንግን ለዩ በማለት መቅጣታቸው እኔም ብዙ አይጎዳኝም። አይደለም እዚህ ከአገር ብቃቱኝም አይጎዳኝም። ምክንያቱም ለአትሌት መብት ለስራ ሌላ መብት በመናገር ትቀጣ ከሆነ ነገም ይቀጥላሉ። ቅጣታቸው እነሱም ይቀጥላሉ። እኔ በሱ ፈርቼ መብት የአትሌቴንም መብት የራሴንም የክለቤንም መብት አሳልፌ አልሰጥም። ወደ ቶኪዮ ዓለም ሻምፒዮና ስናልፍ ባለፉት የቶኪዮ ዓለም ሻምፒዮና ቆይታችን ላይ ኤርፖርት ላይ እኛም ነበርን በስፍራው ከአሰልጣኝ ህሉፍ ጋር ቡጢ ተቃምሳችሁ ነበረ። ምን ነበር ምክንያታችሁ? አጋጣሚ እኔና ህሉፍ ተቀራርበን ከሚንሰሩ አሰልጣኞች አንዱ ነን። ኤግዛጀሬት ነው እሱ ገፈትረኝ እኔ ሞባይል ወረወርኩ፣ ሳትኩ። በቃ እዚሁ ጋር ቆሜ። ግን ስሜት አልረበሸም? ከዛ በኋላ በንጋታው ውድድሮች ነበሩ በቀሪ ቀናቶች ላይ። ከዛ በኋላ የአሰልጣኞችን ስሜት አትሌቶች አካባቢ፣ አመራሮች አካባቢ ጉዳዩ በሰዓቱ እኔም ቦታው ላይ ስለነበርኩ እንዳይወጣ በጣም ጥንቃቄ ነበረ። አንድ አሰልጣኝ አንድ አትሌት የሰማ የለም። አጋጣሚ 3 ሰው 4 ሰው እዛ የነበሩ ምንድነው ብሎ ጠየቁ። ኢሚዲየትሊ ቶኪዮ እንደደረስ በእርቅ ጨረስ እነ ሀጂ እነ ገመዶ ወዳውኑ ክላስ አስገብቶን ይቅርታ ተባባል፣ እዛው አለቀ። የኢትዮ ኤሌክትሪክ ብዙዎች አትሌቶች ወደ ማናጀር ሲሄዱ በብዛት እንዲሄዱ የሚደረጉት ወደ አሰልጣኝ ገመዶ ደደፎ ወይንም ደግሞ ወደ ሀጂ ነው። ለዚህ ይሄንን ካላደረጉ አትሌቶቹ በደሞዝ ይቀጣሉ። ይሄንን ደግሞ ሲያደርጉ ደግሞ አሰልጣኞቹ ደግሞ የውጭ እድልና የገንዘብ ጥቅም ያገኛሉ ተብሎ ይነሳል። ብዙዎች የኢትዮ ኤሌክትሪክ አሰልጣኞች ደግሞ አሁን በአሰልጣኝ ገመዶ ደደፎና በሀጂ ስር ናቸው። ምክንያቱ ይሄ ነው። ይሄ ምክንያቱ አሁንም ይሄ ከተለያዩ ማናጀሮች የሚነሳ ነው ብዬ ወስዳለሁ። ምክንያቱም እኔ ገመዶ ጋር አትሌት ብልክ ደስተኛ ነኝ። አትሌት ከተቀበለኝ ገመዶ ማለት ነው። ለምን ካልከኝ አሁን ዓለምን እያስደመመ ያለው ለምሳሌ ዮሚፍ መጀመሪያ ገመዶ ጋር አልነበረም፣ ሌላ ማናጀር ነበረ፣ ማናጅመንት ነበረ። ታምራቲም መጀመሪያ ገመዶ ጋር አልነበረም፣ ሌላ ማናጅመንት ነበረ። ሲሳይ ለማ መጀመሪያ ገመዶ ጋር አልነበረም፣ ሌላ ማናጅመንት ነበረ ናይኪ። ገመዶ ጋር ሂዶ አትሌቱ 01 59 ሴቶቹ ሪከርድ ፎተን ተስፋዬ አምና ነው ወደ ገመዶ የመጣችው። መጥቶ የሚለወጡ ከሆነ አሁንም ነገም የሚቀጥለው ነገር ነው። ይሄንን አድቫይዝ አደርጋለሁ። ምክንያቱም አንደኛ ኦን ታይም ይላሉ ፈረንጆች ታውቃለህ። ኦን ታይም አትሌቱ በእድሜው መጠቀም አለበት። አንደኛ ዘመናዊ ስልጠና፣ ሁለተኛ ከዘመኑ ጋር የዋኘው ቴክኖሎጂ የደከመበት ማቴሪያል፣ ጫማ፣ ልብስ፣ ሶስተኛ ጥሩ ክፍያ፣ ጥሩ መግቢያ፣ ጥሩ ኮንትራት ካገኘ አትሌትን የት ነው መላክ ያለበት? ወደ ጥሩ ማናጅመንት ነው መላክ ያለብኝ አይደል እንዴ? አንተ መምህር ኮንክ ጥሩ ተማሪ ኮንክ ጎበዝ ተማሪ ከሆነ ልክ 12ኛ ማትሪክ እንደወሰደ ምን ሊሙላ ብሎ የሚቀርበውን በጣም ያንከባከበውና እዚህ ያበቃውን አስተማሪ ከጠየቀ ወይ ኢንጂነሪንግ ሙላ ወይ ኮምፒውተር ሳይንስ ሙላ ወይ ሜዲሲን ሙላ ብሎ አድቫይስ ያደርጋል። አሰልጣኝም አትሌቱን እንደዛ የማይሰርቆ ማናጀር ጋር ጥሩ የሚያሰነጥለው ማናጀር ጋር ትልልቅ ውድድር ማስገባት የሚችለው ዲያመንድ ሊያስገባ የሚችለው ትልልቅ ሜጀር ማራቶን ማስገባት የሚችለው ማናጀር ካገኘው ሂድ ይላል። እዛ አሁንም ነገም ይቀጥላል። ይሄ ለአትሌቱ ጥቅም ነው እንጂ አትሌቱ እኔ ሌላ ማናጀር ጋርም ከላኩ እዚህ ጋር የሚያገኘውን ጥቅም እኮ ካለ
እዛን ጋር ማናጀር እኮ ስጠኝ ይሄን ጥቅም ማለት ይችላል ምን ችግር አለው ያኛውም እኮ ማናጀር ነው ሌላ ምን ስራ ሰራል ለየት የሚለው ያኛው ማናጀር ለየት የሚለው $3000 እስከ በአመት እስከ 2 እና እስከ 3 ሀገራት ጥቅም የማግኘት ነገሮች አሉ ተብሎ ይነሳል ስለዚህ የፍጹም ስህተት ነው እና እኔ አሁን ማናጀር እኔን ቢቀጥረኝ አሁን ማናጀር እኔን ቢቀጥሩኝ ጫና እያረኩ ነው ምክንያቱም ከአትሌት ጋር እኔ ካልተጠቀምኩ ለጽድቅ አልሰራ ባገኝ ማለት ነው ለጽድቅ አልሰራ ምክንያቱም እኔ የክለብ አሰልጣኝ ከክለብ ኮትክቼ እዛ ያበቃው ጥቅም እንዲያገኝ የሚፈልግ ከሆነ እኔ አሳድጌ ለማናጀር አቃብዬ ከሩቄት ቁጭ ብዬ ማናጀሩ ኢሮፒን እንበሸበሽበት ፎቅ ላይ ፎቅ እንዲሰራ ነው የሚሰራው ማለት ነው ማናጀር አልመግብም አዎ ማናጀር መግቤ ነው ዝም ብዬ ቮለንተር አይደለም እኔ ሙያዬን ሽጬ መብላት ያለብኝ አሰልጣኝ ነኝ ግን ታዲያ አትሌቶቹ ለምን ይቀጣሉ እሱ ስህተት ነው አልተቀጡም ማን ለምን ይቀጣሉ ማን ነው ተቀጣው ለምሳሌ ስለዚህ ሰጀስት ነው የምታረጓቸው አይ ለምንድን ነው ወደ ሀጂና ወደ ገመዶ ስፔሲፊክ አርጌ ስለጠየቀኝ እንግዳውስ ነገሩ ስለሚገባኝ ነው አንደኛ ይቀራረባሉ በሆነ ለማለት ሁለተኛ ጥቅም ሳይሆን እነዚህን ለመደገም እነዚህን ማናጅመንት ታላቅ አትሌቶች ከሌላ ማናጀር እዛ እንዲሄዱ ይፈልጋል ለማለት ነው ወደ ጥቅም ዞረች እንጂ ለምን ተሰማ ጋር በጣም ይቀርባሉ ተሰማ ጋር አትሌት አሉኝ አሁን ያለም ዘርፍ የዋላ የማብራት ኃይል ናት ደግቱ አዝመራ የማብራት ኃይል ናት አሁን መኪና ቅርብ ጊዜ እንትን ያደረጋት የገለበጣት የብርቃ ያለው ይሄት ተሰማ ጋር ናት ሀጎስ ይዮባውን ሁለተኛ ወጣ እኔ እዚህ ሜዳ ላይ ለተሰማ ነው ያስፈረምኩት ለምን እሱ አልተነሳም ለምሳሌ ዮናስ ጋር አሁን እኔ እንደ ማናጅመንትም እንደ አሰልጣኝም ዮናስ ጋር አስፈርሞን ለመጀመሪያ ጊዜ አሰልጣኝ ያስፈረመኝ ዮናስ ነው እኔ ለምን ዮናስ አልተነሳም ለምን የገመዶና የሀጂ ተነሳ ዮናስ ጋር አሁን ዝኒ ዮናስ ጋር ናት ብርቱካን ሞላ ዮናስ ጋር እኔ ነኝ ያላኳቸው ብሩክ አሁን 800 እዚህ ያሸነፈው ዮናስ ጋር ነው ለምን ዮናስ አልተነሳም ለምሳሌ ሀጎስ ግብረዮት ሁሉፍ ጋር ነው ሀጎስ በላይ ያሰነጠልኩት አትሌት አለኝ ሀጎስ ግብረዮት ጋር እንደዛ ከሆነ ለምን ሀጎስን የመሰለ አትሌት ለምን ወደ እንደገመዶ ተፈላጊ አትሌት ነው ለምን አልወስድም ለምን ሀጎስ ይዮቢን ከተሰማ ጋር ይወስዳሉ አሁን ከተሰማ ነው አሁን ወደ ሁሉፍ ሄደው ዘንድሮ ስለዚህ ለምን የገመዶና ሁሉፍ ስፔሲፊክ ማአት ለምሳሌ በብዛት አትሌቱ ያለ ኃይልዬ ጋር ነው ጽዳት አበጀ ማብራት ኃይል ነው ማራቶን ሯጭ ጊዜው አበጀ ማብራት ኃይል ነው ገዛቸው ሙሴ ማብራት ኃይል ነበር ማን ነው አሰፋ ተፈራ እዛ ነበር ኃይለ ማርያም አማረ የሚባል ቦስተንን አራተኛ ወጣ ሲድኒን አንጠርጥሮ ያሸነፈ እነሱ ጋር ነው ለምን እነሱን አላደረኩምሽ ሁሉም ቦታ አሉ የማብራት ኃይል አትሌቶች ሁሉም ጋር ምክንያቱም ሳምበዲ አሁን ማርሻ ጋር ደግሞ እነ አዳኔ ካሳ ያሉ እነ አይን አዲስ መብራት አሉ እነ ገብሩ አብራ ደግሞ ሀጂ ጋር ነበሩ ከሀጂ ወጥቶ ሌላ ጋር አሁንም እንትና ጋር ሄዷል ማርሻ ጋር ሶ የፈለጉት ቦታ ነው የመረጡት ቦታ ስለዚህ ይሄ ስለሆነ ነው ስፔሲፊክ አድርጎ የጠሩት ገመዶና ሀጂን ለምን ጉዳይ እንደሆነ ስለሚገባኝ ነው የአሰልጣኞች ማህበር ፕሬዝዳንት ነህ የአሰልጣኞች ማህበር ፕሬዝዳንት እንደመሆነ መጠን ብዙ ጥያቄዎች ይነሳሉ ለምሳሌ እነ ሻምበል ቶሎሳ ቆቱ የቀድሞ የአሰልጣኞች ማህበር ፕሬዝዳንት ናቸው አሰልጣኝ ቶሌራ ዲንቃ የአሰልጣኞች ማህበር ፕሬዝዳንት ለመሆን ከእውቀት አንፃር ሳይሆን ከሚነሱበት የዲሲፕሊን ጥያቄዎች አንፃር ቦታው ይገባኛል ብለህ ታስባለህ በጣም ይገባኛል ብዬ አስባለሁ እኔ ዲሲፕሊን እንደሚባል ምንድነው ዲሲፕሊን ማለት አትናገር ያየውን ነገር ሸፋፍኔ ይለፍ እንደማንኛውም ሰው አሸርግደ ኑር ተለጥፈ ኑር የሚል ነገር ካልሆነ በስተቀር ዲሲፕሊን ማለት ያለውን ነገር ፍለፊት መድረክ ላይ ፍለፊት ሜዳ ላይ መናገር ማለት ዲሲፕሊን ማለት አይደለም መብትን መከራከር መብትን ማስከበር ማለት ነው እና ይሄ ስለ መብት ጥያቄና ስለ ዲሲፕሊን ጉድፈት ለይቶ አይደንቲፋይ አድርጎ ማወቅ ያስፈልጋል ማለት ነው